ዓለም በብዙ ቢሊዮኖች ሕይወታቸውን ለማኖር በሚሯሯጡ ሰዎች የተሞላች ናት። በዚህ ተፎካካሪ በበዛባት ዓለም ማንቀላፋት ማለት ጀርባ ላይ የወፍጮ ድንጋይ አስረህ ጥልቅ ባህር ውስጥ እንደመዋኘት ነው። በዛሬው ቪዲዮአችን እንዴት ከዜሮ ተነስተን በአጭር ጊዜ ስኬት ላይ እንደምትደርስ እናያለን። ለቻናሉ አዲስ ከሆንክ ሰብስክራይብ በማድረግና የደወል ምልክቷን በመንካት ወሳኝ ቪዲዮ ሲለቀቅ እንዲደርስ ያደርጋል። እስከ መጨረሻው ልብ ብለህ አዳምጥ። ላይክ በማድረግ ጀምር። በየቀኑ ስጦታ ይሰጥሃል፣ እድል ይሰጥሃል፣ ዳግመኛ የማይመጣ ትንሽ ጊዜ ይሰጥሃል። ያንን ወርቃማ ሰዓት የመጠቀም ኃላፊነቱ ያንተ ነው። ሕይወት በብዙ ጥያቄዎች የተሞላች ትምህርት ቤት ናት። ይሁን እንጂ አንተ ሁሉንም መልሶች ማግኘት አያስፈልግህም። ፍጹም መሆን አያስፈልግህም። ማንም ፍጹም መሆን አልተወለደም። የአንተ ድርሻ መሞከር ብቻ ነው። ጠላቶች ብዙ ናቸው። በልብ ውስጥ እሳት ይዘህ በድፍረት ለጠላቶች አሳይ። በአጥንትህ ውስጥ በድፍረት ግትርነትህን አሳይ። ሌሎች የማይሆኑትን ለማድረግ አንተ ዝግጁ ሁን። ምንጊዜም ቀድመህ ተገኝ። ይህንን ካደረግ ሌሎች መኖር የማይችሉትን ሕይወት አንተ መኖር ትጀምራለህ። መንገዱ ቀላል አይደለም። አልጋ ባልጋ እንዲሆን የታሰበ አይደለም። ግን እውነት ነው። እውነተኛ እድገት የሚመጣው ከምቾት ስትርቅ ነው። ቆራጥነት የሥልጠና ቦታ ነው። ውድቀቶችህ አስተማሪዎች ናቸው። ተስፋ የበለጠ ለመቀጠል አስተማማኝ ምልክት ነው። ልብህ በተስፋ እጅህ በሥራ ይጠመድ። ጓደኞች ጊዜያቸውን ሲያጠፉ ስታይ ተው በላቸው። እምቢ ካሉህ አዲስ ስኬታማ አስተዋይ ጓደኛ ፈልግ። ዓለም ፍትሃዊ አይደለችም። ለአንዱ ለጋስ ለአንዱ ደግሞ ነጣቂ ናት። ለጋስነቷን ከናፈቅ የምትፈልገውን አድርግላት፣ ጠንክርላት፣ ስራላት። ደጋግመህ ትወድቃለህ። ውድቀት ግን መሸነፍ አይደለም፣ መነሳሳት ነው። አቅጣጫ መቀየር ነው። የምትሰማው እያንዳንዱ አይ ወደ ዓላማ አዎ ይገፋሃል። ብቻህን ማድረግ የለብህም። ሻምፒዮናዎች ብቻቸውን አይወጡም። ቡድኖችን ይገነባሉ፣ ህመምን ይጋራሉ። ሲነሱ ሌሎችን ያነሳሉ። ራስን በጠባቂዎች ሳይሆን በጦረኞች ክበብ። አማካዩን ከትልቁ የሚለየው ምንድን ነው? አንድ ቀላል እውነት፣ የማያቋርጥ እርምጃ። አንድ ጊዜ ብቻ አይደለም። በእያንዳንዱ ነጠላ ቀን ስትጎዳ፣ ሲደብርህ ማንም ያይህ የለም። አንተን ሰው የሚያይህ ሲኖርህ ነው። ከዛ ውጪ ከእናትህ በቀር ማንም አይራራልህም። ዲሲፕሊን ወሳኙ ነገር ነው። ህልሞች ከምኞት አይፈጸሙም፣ ከጦርነት እውን ይሆናሉ። እና እያንዳንዱ ቀን የጦር ሜዳ ነው። ከምርጫ ጋር ትጣላለህ፣ ከጊዜ ጋር ትጣላለህ። ለወደፊት ስትል ደጋግመህ ትዋጋለህ። አንተ ከምታስበው በላይ ጠንካራ ነህ። ከምታምነው በላይ ጎበዝ ነህ። ከምታውቀው የበለጠ ችሎታ በውስጥህ አለ። ለመለወጥ ግን ከዜሮ መጀመር አለብህ። ከፍርሃት ጀምር። እርግጠኛ ሳትሆን ጀምር። ዝም ብለህ አትቁም። ምክንያቱም እያንዳንዱ ታላቅ ታሪክ የሚጀምረው በቅጽበት ነው። ልክ እንደዚህ ተነስና ተዋጋ። ለህልሞችህ፣ ለቤተሰብህ፣ ለሚሆንህ ሰው ስትል ራስን ለለውጥ አሳልፈህ ስጥ። ይህ መጨረሻ አይደለም። ይህ ያንተ መጀመሪያ ነው። ቻናሉን ሰብስክራይብ፣ ላይክ፣ ሼር አድርግ።